ሰላም ጤና ይስጥልን። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንድንተዋወቅ ይህንን ቪዲዮ ለመቅረጽ ወድጃለሁ። እዮብ አለሙ እባላለሁ። ያለፉትን 6 ዓመታት በቲክቶክ ላይ መንፈሳዊ ኮንተንቶችን ስለቅ ቆይቻለሁ። ጆን316 በሚል የቲክቶክ አካውንት እንዲሁም ደግሞ የቃልን ወተት ተመኙ በሚል የቲክቶክ አካውንት የተለያዩ መንፈሳዊ ይዘቶችን ክሬት እያደረኩ አፕሎድ ሳደርግ ነበር። እስቲ የ6 ዓመት ጉዞዬን አብረን እስቲ እንመልከት። ለእግዚአብሔር ቃል ጥቂት ጊዜ ይኖረናል። 35 ሰከንድ ለእግዚአብሔር ቃል ጊዜ አላችሁ። ለእግዚአብሔር ቃል ጥቂት ጊዜ ይኖረናል። የቃሉን ወተት ተመኙ። ለእግዚአብሔር ቃል ጥቂት ጊዜ ይኖረናል። እግዚአብሔር ቃል ጥቂት ጊዜ ይኖረናል። የቃሉን ወተት ተመኙ። እግዚአብሔር ቃል ጥቂት ጊዜ ይኖረናል። የቃሉን ወተት ተመኙ። ሰላም፣ ዛሬ በአንድ ስፍራ እገኛለሁ። ተልእኮ መላክ እንደሆነ ሁላችንም እናውቃለን። እግዚአብሔር ለፍጥረቱ ወንድማችን የሚናገረውን መልእክት እንስማ። እንግዲህ የሁለቱንም የቲክቶክ አካውንቶችን እንደተመለከታችኋቸው ነው። የጆን316 ላይ የተለያዩ መንፈሳዊ ቻሌንጆችን በማስነሳት ሰዎችን በማበረታታት እንዲሁም ደግሞ የማረሚያ ቤት አገልግሎት እንዲጀመር መሰረት የሆነ የላይፍ ፕሮግራምን በማስጀመር ሳገለግል ነበረ። በሁለተኛው የቲክቶክ አካውንት ላይ ደግሞ የእግዚአብሔርን ቃል ሰዎች እንዲራቡ ደግሞም እንዲሞሉ የእግዚአብሔር ቃል እውነት በርቶላቸው እንዲጠነክሩ ደግሞም እነሱ ማንበብ እንዲጀምሩ ቻሌንጅን በማድረግ ቃሉን በማንበብ ለ3 ዓመት ሳገለግል ነበረ። እንግዲህ በሁለቱም የቲክቶክ አካውንቴ ለ6 ዓመት መንፈሳዊ ኮንተንቶችን ስለቅ ነበረ። አሁን ላይ ደግሞ ዩቲዩብ ላይ ቤተሰቦችን ማፍራት ስለፈለኩ ሐሳብ ይዤ ወደ ዩቲዩብ መጥቻለሁ። እስካሁን ድረስ 500 የሚሆኑ ቤተሰቦችን አግኝቻለሁ። እግዚአብሔር አብዝቶ ይባርካችሁ ማለት እወዳለሁ። እንግዲህ ኦልሞስት 3 ወር ወይ 4 ወር ሊሆነኝ ነው። ብዙ አልለቀኩም። ከዚህ በኋላ ግን ታማኝ ሆኜ ስለ ራሴ፣ ስለ ህይወት፣ ስለ አካባቢ፣ ስለ ማህበረሰብ፣ ስለ ሀገር፣ ስለ ዓለማችን የተለያዩ ሐሳቦች ላይ እንነጋገራለን፣ እንመካከራለን፣ እናወራለን፣ እንጨዋወታለን። እንዲሁም ደግሞ መንፈሳዊ ይዘት ያላቸው መጽሐፍ ቅዱሳዊ ሐሳቦችንም አብረን እንቀጥላለን። እግዚአብሔር ይረዳናል። ደግሞ እንግዲህ ለዩቲዩብ አዲስ ጀማሪ ስለሆንኩ ከተሳሳቱ መስተካከል ያለበት ነገር አለ ብላችሁ የምታስቡት ነገር ካለ ሐሳብ፣ ምክር፣ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ ልጠይቃችሁ እወዳለሁ። ግን ላይክ አርጉ፣ ሰብስክራይብ አርጉ እያልኩ ልጨቀጭቃችሁ አልወድም። ቪዲዮውን አይታችሁ የምትወዱት ከሆነ ብቻ ቤተሰብ መሆንን እንዳትረሱ። ስለሆነም ከዚህ በኋላ በተሻለ ሁኔታ በተሻለ አቀራረብ እንደምንቀጥል ተስፋ አደርጋለሁ። በጸሎታችሁ እንድታስቡኝ ደግሞ እፈልጋለሁ። ስለ ሁሉ እግዚአብሔር ይክበር፣ በነገር ሁሉ እግዚአብሔር ይክበር። ጸጋና ሰላም ይብዛላችሁ። ተባረኩ።